የምንጠቀመው ሜካፕ የመገልገያ ጊዜው መቼ እንደሚያበቃ አጣርተን እናውቃለን? ጊዜያቸው ያለፈባቸው ሜካፖች ምን ያህል አደገኛ እንደሆኑስ የምናውቀው ነገር አለ? ከጓደኛው ማስካራ ተበድረው አሊያም ሱቅ ገብተው ሊፕስቲክ ሞክረው ያውቃሉ? ቦርሳው ውስጥ ያለው ሜካፕ ምን ያህል ባክቴሪያ እንደሚሰበስብስ እውቅናው አለዎት? ጥናት እንደሚያሳየው ከ79 እስከ 90 በመቶ የሚሆኑ የኮስሞቲክስ ዕቃዎች ፓራሳይት፣ ባክቴሪያ አሊያም ፈንገስ አለባቸው። አደጋቸው ዝቅተኛ ከሆኑ ባክቴሪያዎች ጀምሮ ገዳይ ነው እስከሚባለው ኢኮላይ ድረስ ተገኝተውባቸዋል። ሰላም ጤና ይስጥልኝ የተከበራቸው ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዚህ ቪዲዮ ይህን መረጃ ይዤላችሁ መጥቻለሁ። አብራችሁን ቆዩ። የቢቢሲዋ ናዛኒን ሞታሜዲ የሜካፕ ዕቃዎቿን ይዛ ወደ ለንደን ሜትሮፖሊታን ዩኒቨርሲቲ ቤተ ሙከራ ቀናች። ዶክተር ማሪያ ፒላር በዩኒቨርሲቲው የሂውማን ሳይንስ ክፍል የባዮሳይንስ ነባር መምህር ናቸው። ጥናቱን እንዲያካሂዱ ደግሞ ተመርጠዋል። የሚሆኑ ቀን ያለፈባቸው አይላይነር፣ ሊፕስቲክ፣ ፋውንዴሽን፣ ማስካራ እና ሊፕ ግሎስ የተባሉ የሜካፕ ዕቃዎችና ብሩሾችን መርጠው አስቀምጠዋል። ከእያንዳንዱ ዕቃ የተወሰደ ቅንጣት ምርመራ ይደረግበታል። የሜካፕ ዕቃዎች ምን ያክል የተመረዙ ናቸው? የናዛኒን የሜካፕ ዕቃዎች ላይ የተገኙት ባክቴሪያዎች እጅግ በርካታ ናቸው። በተለይ አይፔንስል ወይም የአይን ኩል የተባለው የሜካፕ ዕቃ እጅግ የተበከለ ሲሆን ከሌሎች ሲነጻጸር ብዙ ባክቴሪያዎች ተገኝተውበታል ሲሉ ዶክተር ማሪያ ይናገራሉ። ይህ የሆነበት ምክንያት እርሳስ መሰል የሜካፕ ዕቃ ከቆዳ ጋር ስለሚገናኝ ብዙ ባክቴሪያ ያገኛል። በርካቶች የሜካፕ ዕቃዎቻቸውን መታጠቢያ ቤት ያስቀምጣሉ። አይላይነር የተባለው የሜካፕ ዕቃ ካልተከደነ ደግሞ ባክቴሪያ ሊስብ ይችላል። የሜካፕ ዕቃዎቻችን እርጥበት ያለበት ቦታ የምናስቀምጥ ከሆነ ደግሞ አደገኛ ሊሆን ይችላል። ከብሩሾች፣ ስፖንጆችና ማስካራዎች ስታፊሎኮከስ አግኝተናል ሲሉ ዶክተሯ ያብራራሉ። ስታፊሎኮከስ ከመጠነኛ እስከ ከፍተኛ ደረጃ የሚደርስ የጤና እክል ሊያመጣ የሚችል ነው። ናዛኒን ትጠይቃለች፣ ታዲያ ይህንን ሁሉ ዓመት የተበከሉ የሜካፕ ዕቃዎችን ስጠቀም እንዴት በሽታ ሊይዘኝ አልቻለም? ዶክተር ማሪያ እንደሚሉት ቆዳችን ድፍን ከሆነ ምንም ሊሆን አይችልም። ነገር ግን ቆዳችን ከተከፈተ አሊያም ቁስል ካለብን እኒህ የተበከሉ የሜካፕ ዕቃዎች ላይ የሚገኙ ባክቴሪያዎች ወደ ውስጥ ሊገቡ ይችላሉ። የተዳከመ በሽታ የመከላከል አቅም ያላቸው ሰዎች በዚህ ምክንያት አደጋ ላይ ሊወድቁም ይችላሉ። ጥናቶች እንደሚያመለክቱት ሽንት ቤት ውስጥ ውሃ ስንለቅ የሚፈናጠቁ ጠብታዎች እስከ 2 ሜትር ወደ ላይ ሊፈናጠሩ ይችላሉ። እኒህ ጠብታዎች ኤሌክትሮባክቴሪያ የያዙ ናቸው። የሜካፕ ዕቃዎች ላይ ካረፉ ባክቴሪያ ሊያስተላልፉም ይችላሉ ማለት ነው። አንዳንድ ኤሌክትሮባክተሮች በሽታ አዝለው ሊሆን ይችላል። እኒህ ባክቴሪያዎች የተለያዩ በሽታዎችን የማስተላለፍ አቅም አላቸው። ከዚህ በፊት የተሰሩ ጥናቶች እንደሚጠቁሙት ኢኮላይ የተባለው ባክቴሪያ የሜካፕ ዕቃዎች ላይ ሊጣበቅ ይችላል። የሜካፕ ዕቃዎች ደግሞ ፊታችን ላይ እንዲሁም አይናችን አካባቢ ስለምንጠቀማቸው በሽታ የማስተላለፍ እድሉ ከፍ ያለ ነው። ሜትሮፖሊታን ዩኒቨርሲቲ የተሰራው ጥናት ሌላ ያገኘው ነገር ፈንገስ ነው። ይህ ፈንገስ ቆዳን አልፎ መግባት ከቻለ የሴቶች የመራቢያ አካል ላይ እንዲሁም አፍ አካባቢ አደጋ ሊያመጣ ይችላል። ዩናይትድ ኪንግደም የሚገኘው አስተን በርሚንግሃም ዩኒቨርሲቲ 500 የመዋቢያ ዕቃዎች ላይ ምርምር አድርጓል። ጥናቱ እንደሚያሳየው ከሆነ ከ79 እስከ 90 በመቶ የሚሆኑ የኮስሞቲክ ዕቃዎች ፓራሳይት፣ ባክቴሪያ አሊያም ደግሞ ፈንገስ አለባቸው። አደጋቸው ዝቅተኛ ከሆኑ ባክቴሪያዎች ጀምሮ ገዳይ ነው እስከሚባለው ኢኮላይ ድረስም ተገኝቶባቸዋል። የተከበራችሁ የዩቲዩብ ቻናል ተከታታዮች የዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድታግዙኝ እጠይቃለሁ።